በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሕማማት ምዕራፍ 2 ክፍል 1። ሊቀ ካህናት በካህናት አለቆች ግቢ። እነዚህ ይሄዱ ተዋቸው ይላል። ይሁዳ ጦሩን እየመራ የመጣበት ሰዓት ጌታችን መንፈስ ግን ተዘጋጅታለች ብሎ የተናገረበት ሰዓት ነበር። የመከራው ሰዓት መድረሱን አውቆ በብርቱ ልቅሶና ሐዘን የጸለየበት፣ ደቀ መዛሙርቱንም ከእንቅልፋቸው ነቅተው እንዲጸልዩ የቀሰቀሰበት ሰዓት ነበር። ትጉና ጸልዩ ያላቸው እንቅልፍ አልጠገብ ያሉት ደቀ መዛሙርቱ 2 ጊዜ የቀሰቀሳቸው ጌታም መልሰው ሲተኙ የይሁዳንና የወታደሮቹን መምጫ መድረስ አይቶ ከእንግዲህ ይስተኙ ያላቸው ቢተኙም የሚያስተኙ ጠላቶች ስለመጡባቸው ነበር። ይሁዳ ሊያስይዘው ምቹ ጊዜ ሲጠብቅ ለ2 ቀናት ቢቆዩም ጌታችንን ጊዜው እስከሚደርስና ከሞቱ በፊት የሚያደርገው ሥራ ሁሉ ሳይፈጽም ማንም አልያዘው። ደቀ መዛሙርቱ ፋሲካን ወዴት እንድናሰናዳልህ ትወዳለህ ብለው በጠየቁት ጊዜ ወደ ከተማ ሂዱ፣ ማዲጋ ውሃ የተሸከመ ሰውን ታገኛላችሁ፣ እርሱም በደርብ ላይ ያለውን የተሰናዳና የተነጠፈ ታላቅ አዳራሽ ያሳያችኋል ብሏቸው ነበር። በንግግሩ የሰውየውንና ፋሲካ የሚደረግበትን ቦታ ስም የሸሸገው በዚያ ጆሮ አቁሞ የሚሰማው ይሁዳ ስፍራውን ካወቀ ወደ አይሁድ ሄዶ ስለሚናገርና ወታደሮችን ይዞ ስለሚመጣ ነበር። ይሁን ቢሆን ጌታችን ታላቁን ሚስጥረ ቁርባንን ሳይመሰርትም በተያዘ ነበር። አሁን ግን ሰዓቱ ቀርቧልና ጌታችን ሊያስፈቀደ ይሁዳ ቀርቦ ከሳመው በኋላ ጌታችን ወታደሮቹ ወደ እርሱ ሳይመጡ በፊት ወደ እነርሱ ቀረበ። ጠላቶቹን ይወዳልና እርሱን ፍለጋ ሳይደክሙና እንቅፋት ሳይደካቸው ወደ እነርሱ ቀረበላቸው። እናንግሰው ብለው ወደ እርሱ ሲመጡ ወደ ተራራ የሸሸው ጌታ እንስቀለው ብለው ወደ እርሱ ሲመጡ ግን ሊሸሽ አልሞከረም። እንደ ነቢዩ ኤልሳዕ ሊይዙት የመጡትን ወታደሮች ዓይናቸውን አሳውሮ መንገዱ በዚህ አይደለም፣ ከተማይቱ ይህች አለች፣ የምትሹትን ሰው አሳያችሁ ዘንድ ተከተሉ። ሌላ መንገድ ሊመራችሁ የሚቻለው ቢሆንም እርሱ ግን ወደ እነርሱ ቀረበ። እንደ ነቢዩ ኤልሳዕ ሊይዙት የመጡትን ወታደሮች ዓይናቸውን አሳውሮ መንገዱ በዚህ አይደለም፣ ከተማይቱ ይህች አለችም፣ የምትሹትን ሰው አሳያችሁ ዘንድ ተከተሉ ብሎ ወደ ሌላ መንገድ ሊመራችሁ የሚቻለው ቢሆንም እርሱ ግን ወደ እነርሱ ቀረበ። ከፊታቸው ቆሞ ማንን ትፈልጋላችሁ ብሎ ጠየቃቸው። ወታደሮቹ ምንም እንኳን በይሁዳ ምልክት ሰጪነት ማንነቱን የተረዱ ቢሆንም ጥያቄው ስላደናከራቸው የናዝሬቱ ኢየሱስን ብለው መለሱለት። እኔ ነኝ ባላቸው ጊዜ ወደ ኋላ አፈግፍገው በምድር ወደቁ። ጥያቄ ጠይቆ መልስ ሲሰጠው ወደ ኋላ መውደቅ እንዴት ያለ ነገር ነው? የጠበቁትን መልስ ሰምተው እንዴት ሊወድቁ ይችላሉ? ነባቤ መለኮት ወንጌላዊ ዮሐንስ ከሌሎች ወንድሞቹ በተለየ ሁኔታ ይህንን ክስተት የጻፈልን ለምን ይሆን? እርግጥ ነው ማንም ሰው እገሌ ነህ ብለን ለምንጠይቀው ጥያቄ እኔ ነኝ የሚል መልስ ሲሰጠን ወደ ኋላ ሊጥለን አይችልም። ለእነዚህ ወታደሮች ግን እኔ ነኝ ብሎ የመለሰላቸው በሲና ተራራ ሙሴ ስምህ ማን ነው ብሎ በጠየቀው ጊዜ እኔ ነኝ ብሎ የተናገረው ልዑል እግዚአብሔር ነው። በምድር ላይ በምንም ቋንቋ ስሙ በምልአት ሊገለጥ የማይችለው ነቢዩ ዳዊት አንተ ግን አንተ ነህ ብሎ የዘመረለት ራሱን እኔ ነኝ ብሎ ከመግለጥ በቀር በምንም ስም ሊወሰን የማይቻለው እግዚአብሔር ራሱ ነው። ስለዚህም እኔ ነኝ ብሎ በአምላካዊ ቃሉ ሲናገር እንደ ሙሴ እንደ ዮሐንስ ያሉት ቅዱሳን በግንባራቸው ለስግደት ይደፋሉ። ማንነቱን ያልተረዱት ወታደሮችና መሰሎቻቸው ደግሞ እኔ ነኝ ሲላቸው ወደ ኋላቸው ይደፋሉ። ስለዚህ እግዚአብሔር ተነሳ፣ ጠላቶቹን ተበተኑ፣ የሚጠሉትም ከፊቱ ሸሹ። እንደ ኤሊ ያሉት ስለ እርሱ ሥራ ሲሰሙ የኋሊት ወድቀው ሲሞቱ፣ እንደ ሕዝቅኤል ያሉት ደግሞ በአምልኮ በግንባር የተደፋው ይላሉ። ቅዱስ ጎርጎርዮስ ዘኑሊስ በአጭር ቃል ሲያስቀምጠው ጻድቃን ወደፊታቸው ሲወድቁ ኃጥአን ግን ወደ ኋላ ይወድቃሉ ይለናል። በእውነትም በአዲስ ኪዳን መጽሐፍት እንደተረዳ ነው በስሙ የሚያምኑ ሐዋርያት አትፍሩ እኔ ነኝ ሲላቸው ልባቸው ይረጋጋል። የማያምኑ ሰዎች ግን እኔ ነኝ ሲላቸው ይወድቃሉ፣ አጋንንትን በፍርሃት ይጮኻሉ። በነቢዩ ዳዊት ክፋትን በአንተ ላይ ዘርግተዋልና የማይቻላቸውንም ምክር አስቡ
ወደ ኋላቸው ትመልሳቸዋለህ ተብሎ እንደተነገረም ወደ ጌታ ለመያዝ የመጡት ወታደሮች እኔ ነኝ ሲላቸው ወደ ኋላ ወደቁ። ጌታችን በአምላክነቱ ኃይል እንዲወድቁ ያደረገው ሊጎዳቸው ሳይሆን ለእነርሱም ለእኛም የሚሆን መልእክትን ሊተውልን ስለፈለገ ነበር። ይህ መልእክት ጊዜው ስለደረሰ ያዙት እንጂ በሰራዊት ብዛት የተያዘ እንዳልሆነ እንዲረዱ ነው። ነፍሴን እኔ በፈቃዴ እኖራታለሁ እንጂ ከእኔ ማንም አይወስዳትም በማለት እንደተናገረው ጌታችን የተያዘው የሚይዙት ሰዎች ኃይለኛ ስለሆኑ ሳይሆን ኃይሉ በፈቃዱ ድካምን መርጦ ነው። ስለዚህ የኋሊት እንዲወድቁ በማድረግ መለኮታዊ ኃይሉን ዳግመኛ እንዲነሱ በማድረግ ደግሞ የምህረቱን መጠን አሳያቸው። የሚያስተውሉ ከሆነ ለወታደሮቹ የተሰጠ የመጨረሻው ስብከት ይህ ነበር። ቅዱስ አውግስጢኖስ በወደቁ ጊዜ መለኮታዊ ኃይል ስለማስረዳቱ ሲናገር እንዲህ ይላል። እንዲፈርድበት ራሱን አሳልፎ በሰጠበት ቀን እንዲህ ካደረገ ሊፈርድ ሲመጣ ምን ያደርግ ይሆን? ሊሞት በመጣበት ጊዜ ይህን ኃይል ካሳየ ሕዝላል እንዲገዛ በሚመጣ ጊዜ እንዴት ኃይልን ያሳየው? ጌታችን በመስቀል ላይ መከራ ተቀብሎ ስለሁላችንም የሞተው በፈቃዱ እንጂ በግድ ተይዞ ሞት ስለተፈረደበት አለመሆኑን ያብራራል። ቅዱስ ጳውሎስ ስለ ሰው ሁሉ ሞቱን ይቀምስ ዘንድ ያለውም ይህንን ያስረዳል። ክርስቶስ ሞትን ቀመሰ ተብሎ የሚነገረው ራሱ ጌታችን ሞትን እንደ ጽዋ አድርጎ ስለተናገረ ነው። ሆኖም በጽዋ ቢመሰልም ሞትን ጠጣ በማለት ፋንታ ቀመሰ የሚለው ቃል በመጽሐፍት ተጽፏል። ይህም ቀመሰ የሚል አገላለጥ የሚስሰው የሚፈልገውን ያህል ብቻ ስወጠን ጌታችን ሞቱን በፈቃዱ የተቀበለው እንጂ በግድ የተጋተው አለመሆኑን የሚያሳይ ነው። ከዚህም በተጨማሪ ጌታችን ሞትን ቀምሶ ከእርሱ በኋላ በስሙ ለሚሞቱ ሰማዕታት ይህች ጽዋ እኔ ትለፍ ብሎ ማስተላለፉን የሚያሳይ ድንቅ አገላለጽ ነው። ጌታችን ሞቱን ፈቅዶ የተቀበለው ለእኛ ብሎ ነው እንጂ ክብር ይግባውና ወንጀል ኖሮበት ሊቀጣ አይደለም፣ ወይም ደግሞ በመሞቱ ክብር የሚያገኝበት ሆኖ አይደለም። ሊቃውንት ተሰቀለ በእንቲአነ ስለ እኛ ተሰቀለ የሚለውን ሲተረጉሙ እንደ ወንበዴዎች ሽቶ እንደ ሰማዕታት ሽቶ አይደለም፣ ለእኛ ብሎ ተሰቀለ ይላሉ። በወታደሮቹ መውደቅ ይህንን ካስተማረ በኋላ ወታደሮቹ ከወደቁበት ሲነሱ ለሁለተኛ ጊዜ ማንን ትፈልጋላችሁ ብሎ ጠየቃቸው። እነርሱም የናዝሬቱን ኢየሱስ ብለው መለሱ። ደግሞ እኔ ነኝ ሲላቸው ግን በመጀመሪያው ኃይሉንና በፈቃዱ መያዙን ቀጥተዋልና ወደ ኋላ ወደቁ። ደግሞ ቢወድቁ ኖሮ ምናልባትም ከዚያ በኋላ ቢጠይቃቸው ላይ መለሱና የመጡበትን ትተው ሊሄዱ በቻሉ ነበር። ጌታችን ከመያዙ በፊት ለወታደሮቹ አንድ ነገር አሳሰባቸው። የሚይዙት ኃይል ስለሌለው ሳይሆን ፈቅዶ መሆኑን ካስረዳ በኋላ ልትይዙ ከሆነ እንግዲህ እኔን ትፈልጉ እንደሆናችሁ እነዚህ ተዋቸው አለ። ወደ መከራ እየሄደ ስለ ተማሪዎች ያስመመት ለመታረድ እየሄደ ጀነት መልካሙ እረኛ ክርስቶስ እኔን ያዙኝና እነዚህ ተዋቸው፣ እነሱ ስለ በጎቹ አሳልፎ ሰጠ። የደቀ መዛሙርቱን አቅማቸውን ያውቃልና ከሚቻላቸው በላይ ተፈትነው እንዳይጠፉ ባልጸና እምነታቸው በመከራ እንዳይወድቁ ያስባልና በአንዲት ገረድ ፊት የሚክዱት ሐዋርያት በወታደር ፊት እንዲጋፈጡ አላሰናበታቸውም። ይሄዱ ተዋቸው አለ። ሊቃውንት እንዳስተዋሉት ጌታን እነዚህን አለ እንጂ ደቀ መዛሙርቱን ተዋቸው ይሄዱ አላል። መዛሙርቱ ሆናት ቢገል በንግግሩ አደጋ ላይ እንዳይጥላቸው አሰናቸው። በሊቀ ካህናቱ ፊትም ቀርቦ ሲመረመር በምርመራ ሂደት የተባባሉትን አውጣ መባል የተለመደ ነውና ስለ ደቀ መዛሙርቱ ተጠይቆ ነበር። ጌታችን ግርፋትና በጥፊ መመታቱን በትዕግስት ተቀበለ እንጂ የበጎቹን ስም ለተኩላ አልተናገረም። አስቀድሞ ሲጸልይ እነርሱ ጋር በዓለም ሳሉ የሰጠኝን በስምህ እኔ እጠብቃቸው ነበር፣ ጠበቅኳቸው፣ መጽሐፉም እንዲፈጸም ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም ብሎ እንደተናገረው አስቦ ሸምቆ በፈቃዱ ከካደው ከይሁዳ በቀር በማይችሉት መከራ ተፈትነው ይወድቁ ዘንድ ደቀ መዛሙርቱን አልተዋቸውም። እነዚህን ይሂዱ ተዋቸው የሚለው ቃል ምንኛ ድንቅ ነው! ጌታችን እሱ ታስሮ ነፃ ያወጣው ደቀ መዛሙርቱን ብቻ ሳይሆን ሁላችንንም ነው። ታስሮ ያስፈታን በነፃነት እንድንሄድ ያደረገን ሁላችንንም ነው።
ቅዱስ ስምዖን አምዳዊ አንተም መልሰህ እነዚህን ተዋቸው ይሂዱ፣ እኔን ያዙኝ ብለህ ስለ ደቀ መዛሙርትና ስለሚያምኑብህ ሕዝብ ነፍስህን ለሞት ሰጠህ ሲል አብራርቷል። ከዚህ በኋላ ወታደሮቹ ጌታችንን ያዙት። ከ14ቱ ሕማማተ መስቀል አንዱ ሆኖ የሚቆጠረው የጌታ መያዝ በመንፈሳዊ መነጽር ሲታይ እጅግ ጥልቅ ነው። ከዚህ በኋላ ወታደሮቹ ጌታችንን ያዙት። ከ14ቱ ሕማማተ መስቀል አንዱ ሆኖ የሚቆጠረው የጌታ መያዝ በመንፈሳዊ መነጽር ሲታይ እጅግ ጥልቅ ነው። ዓለምን በእጆቹ መጽሐፍ የያዘው አምላክ እንደ ሌባ በወታደሮች መያዙ እጅግ ለመስማት የሚከብድ ነው። ቅዳሴያችን እንዲህ ይላል፣ ሁሉን የያዘውን ሁሉን የሚገዛውን አሰሩት፣ በቁጣ ጎተቱት፣ በፍቅር ተከተላቸው፣ እንደ በግ ለመታረድ ተነዳ፣ በሸላቾቹ ፊትም ዝም እንደሚል እንዲሁ አቀፈ ተብሎ በነቢዩ ኢሳይያስ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ታስሮ ሲጎተት አንዳችን ተቃውሞ አላሳየም። እኛን ከኃጢአት ማሰሪያ ሊፈታ በፈቃዱ ታሰረ። ድውይ የሚፈውስበትን ጎባጣ የሚያቀናበትን እጁን አሰሩት። ለዚህ ለማይነገር ምስጢር አንክሮ ማድነቅ ይገባል። ፈራጅ እርሱን ፈረዱበት። ከኃጢአት ማሰሪያ የሚፈታ እርሱን አሰሩት። ዓለምን የያዘ እርሱን ያዙት። የአዲስ ኪዳን ሊቀ ካህናት ክርስቶስ በወታደሮች ሰንሰለት ተይዞ ወደ ኦሪት ሊቃነ ካህናት ግቢ በጨለማ ተወሰደ።